ሰላም ለእናንተ ይሁን። እንዴት አደራችሁ? ሁሉ መልካም ነው፣ ጌታ ይባረክ። እኔ ጋር ሁሉ ሰላም ነው። ክብር ለጌታው አለው። ደህና ነኝ። በጣም የጠቀመኝን ነገር ሼር ላድርግላችሁ ብዬ ነውና ሰሞኑን ቢያንስ በዚህ ወር ላይ ሰሞኑን አይደለም ወር ሞላኝ እና አንድ ቅባት መጠቀም ጀመርኩኝ። እሱም ደግሞ ሮዝመሪ ቅባት ነው። ቅባቱን እኔ ከፋርማሲ ነው የገዛሁት። ማለት በእርግጥ በተለይ ሶሻል ሚዲያ ላይ በተለያዩ ቦታ ሲዘዋወር አይተናል፣ ግን አላቅም ሊሞክረው ብዬ ነው የጀመርኩት። መጀመሪያ ከፋርማሲ ሲገዛ እና አንድ ቃል የጀመርኩት ለጸጉሬ በጣም ተስማምቶታል። ብታዩ አሁን እዚህ ጋር ወደ ታች የሚመጣው ጸጉር በሱ ምክንያት እያደገ ያለው ጸጉር ነው ማለት ነው። እና ብቻ በዚህ ከቀጠለ በጣም ምርጥ በእውነት ጸጉሬ በጣም ይበጣጠሳል፣ ደረቅ ነው፣ ሳበጥር አስቸግረኛል። እና ረዥም አይደለም ጸጉሬ በጣም አጭር ናት፣ ግን እሷም ደግሞ ንቅል እኔ ሳበጥር እየተነቀለ ማታ ታጥቤያለሁ። ለዛ ነው እንደዚህ ወደ ኋላ ሁለት ፊት ለፊት ሁለት ሰርቻለሁ እና ለዛ ነው እንትን አሁን ፈትቼ እንትን እላለሁ። ግን ስለ ቅባቱ ላወራችሁና ቅባቱን ለሞክር ብዬ ገዛውና መጀመሪያ የገዛሁት ግን ይሄንን ነው የገዛሁት መጀመሪያ ማለት ነው። እቺን ገዝቼ ከዛ እንትን ማለት ጀመርኩ መቀባት። የሚቀባው እንዴት እንደሆነ ነገሩኝና ታጥቤ ወጥቼ በእርጥቡ እቀባለሁ። ከዛ በኋላ ሰርቼ ተዋለሁ። ከዛ ድጋሚ ፈትቼ እቀባለሁ። እኔ በሳምንት አንዴ ነው የሚታጠበው ፀጉሬን በነገራችን ላይ ሁልጊዜ አልታጠብም። እና ከዛ ይሄን አለቀ። ፀጉሬ ለሰለሰ። መበጣጠሱን ሲቀንስብኝ ደግሞ ምን አደረኩ መሰላችሁ? ሌላውን ጨመርኩት። እቺ አሁን የመጀመሪያዋን 50 ድራም ነው የገዛሁት። እቺን ደግሞ 55 ድራም ነው፣ 5 ብር ነው እጥፍ። ግን በጣም ነው የወደድኩት። ጌታን ፎቶ አስቀምጥላችኋለሁ ከፈለጋችሁ። ከራሳችሁ የሚበልጥ ነገር የለም፣ ሞክሩት። በጣም ነው የወደድኩት ጌታን። ፀጉሬ መበጣጠሱን ቀንሶልኛል። በእርግጥ ለሁሉ ሊስማማም ላይስማማም ይችላል እና ሞክሩት። በጣም ምርጥ ነገር ነው እናላችኋለሁ። ሰላማችሁ ይብዛልኝ። መልካም ቀን። አያችሁ የኔ አሁን እዚህ ጋር ዳር ያለው የመጀመሪያም ሸሽቷል ፀጉሬ። ግን በተለይ ደግሞ የአረብ ሀገር ሙቀት በጣም ፀጉሬን እንትን አላ ጊዜም የለኝም ከልጅ ጋር ስለምውል አይመቸኝም እና እላችኋለሁ። ወዳችኋለሁ። ሰላማችሁ